ሰላም ለእናንተ ይሁን ውድ ቻናሌ ቤተሰቦች ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። እግዚአብሔር ደግሞ ሁላችንንም ጠብቆንና ደግፎን ለዚህ ስላደረሰን እግዚአብሔር ስም የተባረከ ይሁን። እግዚአብሔር የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ያለ ማንም የለም። በመውጣት በመውረድ በከፍታ በዝቅታ ለእኔና ለእናንተ እንደ እግዚአብሔር ያለ ማንም የለም። እግዚአብሔር የሚረዳ የሚያሻግር የሚደግፍ አምላክ ነው። ክብር ለስሙ ይሁን ለዘላለም። ጌታ ይመስገንና ዛሬ ምን ልላችሁ ነው? እግዚአብሔርን ለማመስገን ብዙ ምክንያት አለን ሁላችንም ማለት ነው። በያለንበት ስፍራ በያለንበት ሀገር ቆም ብለን እስቲ ያለፍንበትን ሁኔታ ስናስበው ወገኖቼ እንዴት ሆነን እንዳለፍን እንዴት ሆነን እዚህ እንደደረስን ስናስበው ግርም ይለናል። ብቻችንን አይደለንምና የእግዚአብሔር ጥበቃ በስቶልን ነውና ለዛሬ ተብላ ለምትጠራው ቀን የደረስነው ወገኖቼ። ስለዚህ ስለ ሁሉ ነገር እግዚአብሔርን ማመስገን አለብን። አያችሁ፣ አለማመስገን መልካም አይደለም፣ ማመስገን ግን መልካም ነው። እግዚአብሔርን መዝሙረ ዳዊት መጽሐፍ ላይ የረዳኝን እግዚአብሔርን አመሰግናለሁ ተብሎ ተጽፏል። አያችሁ፣ የረዳኝን እግዚአብሔርን አመሰግናለሁ። እዚህ ጋር ዳዊት የተናገረው ሰውን አይደለም፣ አባት እናቱን አይደለም የጠቀሰው። ነገር ግን እግዚአብሔርን ምን እላለሁ? አመሰግናለሁ። ሃሌሉያ አሜን። የረዳኝን እግዚአብሔርን አመሰግናለሁኝ። ስለዚህ እኛም ዛሬ የረዳኝን እግዚአብሔርን ያገዘኝን የደገፈኝን እግዚአብሔርን አመሰግነዋለሁ ልን ይገባል። ምክንያቱም የእግዚአብሔር ቃል ሲናገር በምስጋና ድል አለ ይላል። አሜን። ለሚያመሰግን ሰው እኮ በረከት ይጨመርለታል። እኛም እግዚአብሔርን ስናመሰግን የተያዙ ነገሮቻችን ይለቀቃሉ። እና ይሄንን እምላችሁ እንግዲህ ፓርክ ውስጥ ወክ እያደረኩኝ ነውና ይሄንን የምነግራችሁ ዛፎቹን ሳይ ቅጠሎቹን ሳይ በጣም ደስ ይላልና እግዚአብሔር ሆይ እግሬን ጤና አድርገህልኝ መራመድ ስለቻልኩኝ እውነት ካንተ ነው እኮ ብዬ ነው ለእናንተም ለምን ሼር አላደርጋችሁም ያልኩና እውነት እግዚአብሔር ስለ ጤናችን ልናመሰግነው ይገባል። መሄድ እኮ አቅቷቸው እችኛ የምናያትን ፀሐይ እኮ መሞቅ የሚመኙ ግን ያጧል ወገኖቼ። መራመድ ከሰው ጋር መቀላቀል እኮ ፈልገው ያልቻሉ እኮ ሰው እኮ ለማንቀሳቀስ እኮ ይሰለቻቸዋል። ታዲያ እኛ አለማመስገን እንዴት እንችላለን? እውነት አለማመስገን እንዴት እንችላለን? እግዚአብሔር እኮ ስናስበው ምንም አላጎደለብን። ሰላምን ሰጥቶናል፣ ጤናን ሰጥቶናል። ስለዚህ ምንም የጎደለብን ነገር የለም። ከየትኛውም ደግሞ ሀብት በላይ የጤና ሀብት በየትኛው ገንዘብ ይገዛል? ዛሬ ኦክሲጅን ስንት ነው? የኩላሊት እጥበት ስንት ነው? ዛሬ ኩላሊታችን በደህና እየሰራ ነው፣ በደህና እየተነፈስን ነው። ሳምባችን ጤነኛ ነው፣ እግራችን፣ እጃችን፣ አይናችን፣ ጆሮአችን ጤና ነው አይደለ? ስለዚህ ጤና የሰጠንን እግዚአብሔርን ወገኖቼ ማመስገን አለብን። የሆነው በሱ ስለሆነ እግዚአብሔርን እናመስግን እላችኋለሁኝ። ውድ ቻናሌ ተከታታዮች፣ እኔ እንግዲህ የግሪን ነገር አድናቂ ነኝ። እግዚአብሔርን ስለምወደው እሱ የፈጠረውን ነገር ሁሉ ደስ ይለኛል ማለት ነው። እና ዛፉ፣ ቅጠሉ፣ ሁሉ ነገሩ በቃ በጣም ደስ ይላል እና ንጹህ አየር ነው። በጣም በቃ የእግዚአብሔር ስራ እኮ የእጁ ስራ ሁሉ መልካም ነው። አያችሁ ዘፍጥረት መጽሐፍ ላይ
ሁሉ መልካም እንደሆነ ተመለከተ ይላል ኢየሱስ ጌታ። ለሰው ልጆች እግዚአብሔር ይጠቅማል ብሎ የፈጠረው ነገር ሁሉ መልካም በአግባቡ እኛ ከተጠቀምንበት ማለት ነው። ክብር ለኢየሱስ ይሁን። እና እንግዲህ ጠፍቻለሁ። ትንሽ ቢዚ ሆኜ ነው ማለት ነው። ትንሽ ቢዚ ስለሆንኩኝ ነውና የጠፋሁት። ያው እንግዲህ ቢዚ ስንሆን ቢዚ ሆነው ነው አይሉምቱ ማለት ነው። ያነሳውን ያነሳል፣ ይቀንሳውን ይቀንሳል። ሆኖም ሳለ ግን እንግዲህ ብቅ ብያለሁ ማለት ነው። እግዚአብሔር ይመስገን እላችኋለሁ። እና ቤተሰብ እንግዲህ የነበረን ቆይታ ይህንን ይመስል ነበረ። መልካም ጊዜ ይሁንላችሁ እና በርቱ፣ ጤናችሁንም ጠብቁ፣ ንጹህ ውሃ ጠጡ፣ እግዚአብሔርን አመስግኑ፣ በሰው ላይ ቂም አትያዙ፣ የበደላችሁ ሰውም ካለ ደግሞ ይቅር በሉ ማለት ነው። እንግዲህ ቢቻላችሁ እስከ ሰው ሁሉ ጋር በሰላም ኑሩ ይላል መጽሐፍ ቅዱስ። ቢቻላችሁ ከሰው ሁሉ ጋር በፍቅር በሰላም ኑሩ። ይሄ የስጋችሁንም ጤንነት ያጠቃልላል ማለት ነው። መንፈሳዊ ህይወታችንም ደግሞ የሰላም የበረከት እንዲሆን ያደርግልናል። እግዚአብሔርን መፍራት ይብዛልን። አመሰግናለሁ። ባይ ባይ።